ሰላም ጋይስ፣ ዛሬ የመጀመሪያ ቀን ነው። አሁን ማድረግ እንፈልገው ሰዎች እንዴት ራሳቸውን መለወጥ እንደሚችሉ ከዜሮ ተነስተው 150 ወይና ከዜሮ ተነስተው እንዴት ራሳቸውን ማሸነፍ እንደሚችሉ ራሳቸውን እንዴት መቀየር እንደሚችሉ የምናይበት ይሆናል። እኔ ያለሁበት ሲቹዌሽን ፊሊንግ በጣም ጥሩ አይደለም። ኦፍ ኮርስ ያን ሲቹዌሽኖችን ማለፍ ፈልጋለሁ። አሁን ያለኝ ቻሌንጆች አሉ። አሁን እዚህ ሀገር ዜግነት ወረቀት የለኝም እና ደግሞ ያለሁበት ቦታ ደግሞ ስሰራ በጣም አታክ የሚያደርጉ ነገሮች አሉ። ከስተመሮች እኔን አታክ ያደርጉኛል ሰምታይምስ እና ሌቦች አሉ ሰምታይምስ ያጋጥማል እና ፖሊሶች አሉ። ዋትኤቨር ዙሪያውን ሁሉም ሳይለም የሆነ አለ ሰምቲንግ እንትን አለ የሆነ ችግር አለ። ሶ ይህንን ችግሮችን እንዴት ማለፍ አለብኝ የሚለውን ዴሊ ማወራው ይሆናል እና ዴሊ ፕራክቲስ አደርገዋለሁ እና ከማዕበል በኋላ ነው የሆነ ሳምቲንግ ያለው ማለት ነው። የዓለም መከራ የለም። ፈጣሪ የሆነ የተሻለው ቦታ እንትን አይለም። ከመከራ በኋላ ነው ድል ያለው ማለት ነው። ሶ ወደ ኋላ ላለመመለስ መርከቤን አቃጥያለሁ እና ሁላችሁም እስኪ አፕሪሼት አድርጉኝ ሰብስክራይብ በማድረግ ቴንኪው። ይመቻችሁ። ላቭ ጌዲ ነኝ ሳውዝ